ክርስቲያን ሳንለይ ጠዋት ማታ በጸሎት በእውነት በሃይማኖታችን ተግተን መኖር ብናል። አባቶቻችን በሃይማኖታቸው ስለበረቱ እነሆ ታቦታቱን ይዘው ስለዘመቱ ሐሳባቸው ተሳክቷል። እግዚአብሔርን ሳይዙ ጉዞ ከንቱ ነው። እግዚአብሔርን ይዘን ከተጓዝን ሁሉ ነገር ተራራማ የሆነው ሜዳ ይሆንልናል ማለት ነው። ለምን? ከአባቶቻችን ስለተማርን ማለት ነው። እነሆ ያ ክፉ የሆነውን ምንም አቅም የሌላቸውን እኛ ኢትዮጵያውያን አቅም የሌለንን ያ ግዙፉን አባታችን እንደነገሩን አሁን በድንኳን ውስጥ ታቦታቱን አድርገው ከጦርነቱ በፊት እግዚአብሔርን በጸሎት እያሰቡ ካህናቱ እየቀደሱ ቅዱስ ሥጋውንና ክቡር ደሙን እየተቀበሉ እየተማጸኑ ወደ ጦርነቱ ይገባሉ። እግዚአብሔር እነዚያን ክፉዎቹን ይዋጋል ማለት ነው። ስለዚህ ሁላችን ከእግዚአብሔር ከዚህች ቅድስት ቤተክርስቲያን ከተለየን፣ ከድንግል ማርያም ከታቦታቱ ከቅዱሳኑ ከተለየን ሕይወት የለንም። ሕይወታችን ባዶን የሚሆነው እግዚአብሔር ከቅዱሳኑና ከድንግል ማርያም ከዚህች ቅድስት ቤተክርስቲያን እንዳይለየን ፈተናውን እንዲያረቅልን እግዚአብሔር ይርዳን። የአባቶቻችን አምላክ ለአባቶቻችን እንደደረሰ ለእኛም ዛሬ ወጀብ የበዛበት መከራ የበዛበት ስቃይ የበዛበት ፍቅር ያነሰበት በእውነት ጸብ የበዛበት ዘመን ላይ ያለነውና እግዚአብሔር ሰላማችንን፣ እግዚአብሔር ፍቅራችንን፣ እግዚአብሔር አንድነታችንን ይመልስልን። ሰማዕቱ ቅዱስ ጊዮርጊስ የኢትዮጵያ ገበዝ ሁላችንንም ዛሬ የሚጠብቀን የእኛ ኃጢአት እንኳን በዝቶ በደጁ መቆም ባንችል እግዚአብሔር በቸርነቱ ሁላችንንም ያስበን። በእውነት ይሄ እንደሚታወቀው ይህ ሕንፃ ጥራቱን በጠበቀ አጠቃላይ ኮንክሪት ነው፣ እያያችሁት ነው። እጅግ በጣም ካለው ኑሮ ውድነት ዛሬ 1 ሚሊዮን ብር ወጥቶ ትንሽየዋን መኪና የሚሞላ ዕቃ እንኳን ገዝቶ አይመጣም። ታውቁታላችሁ። ምክንያቱም በድሮ ቢሆን ኑሮ 1 ሚሊዮን ብር አንድ ቤተ ክርስቲያን ይሰራል። ዛሬ ብዙ ብር ይዛችሁ ወደ ገበያ